እኔ ከወጣሁኝ እንግዲህ አንድ አመት ኦልሞስት ሆኖኛል። በዚህ አንድ አመት ውስጥ የተማርኩትን እናንተ ይጠቅማል ብዬ ያሰብኩትን ነገር በአጭር መንገዶች ልነግራችሁ መጥቻለሁኝ። ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ስሜ አቢጋይል ይባላል። ቤት ተከራይታችሁ ለመውጣት የምታስቡ ሰዎች ካላችሁ ይሄ ቪዲዮ ለእናንተ ነው። ኮሜንት፣ ላይክ በማድረግ እንድታበረታቱኝ እጠይቃችኋለሁ። ወደ ቪዲዮ እንግባ። እኔ ከወጣሁኝ እንግዲህ አንድ አመት ኦልሞስት ሆኖኛል። በዚህ አንድ አመት ውስጥ የተማርኩትን ነገር ለእናንተ ይጠቅማል ብዬ ያሰብኩትን ነገር በአጭር መንገዶች ልነግራችሁ መጥቻለሁኝ። ከመጀመሪያ ሀሳብ እንጀምር። እኔ ቤት ተከራይቼ ለመውጣት ሳስብ ከጠቀመኝ አንደኛ የምለው ነገር ምንድነው? አስቀድሜ እቃዎቼ ማዘጋጀቴ ወይንም መግዛቴ ጠቅሞኛል። ምክንያቱም በየጊዜው የኑሮ ውድነት እየጨመረ ይሄዳል። እቃዎች ዛሬ ስትገዙ ያለው ዋጋና ነገ ደግሞ ማርኬት ላይ ስትሄዱ የምታገኙት ዋጋ ተመሳሳይ አይደለምና የዋጋ ንረቱ ያለ ቢሆንም ቀደም ብላችሁ የምትገዙ ግን ከሆነ በጥሩ ዋጋ ስለምትገዙት አያስጨንቃችሁም። ሁለተኛ ነገር ደግሞ ያው ገንዘብ አንድ ጊዜ ካወጣ ነው በኋላ ማውጣታችንን ብዙ ጊዜ ፊል አናደርገውም አይደለም። አንድ ሰው ዛሬ ሄዶ ጫማ ገዛ እንበል፣ አዲስ ጫማ ኦሬዲ ከኪሱ ወጥቶ የከፈለው ነገር ስለሆነ መልሶ ወደ ኋላ አይምሮ ራሱ አያስበውም። ገንዘቡ በቃ ከኪሱ የወጣ ገንዘብ ስለሆነ መልሶ አያስበውም። ስለዚህ ብቻችንን አስቀድመን የምንገዛ ከሆነ በኋላ ላይ ለሌላ ነገር ለሌላ አስፈላጊ ነገር ልንጠቀምበት ካሰብነው ነገር ጋር አይሻማብንም ማለት ነው። ገንዘቡ አይሻማንም ማለት ነው። ቀለል ካለ ነገር መጀመር ትችላላችሁ። ቆንጆ ስቶቭ የምትፈልጉ ከሆነ መጀመሪያ እሱን ስቶቭ ትገዛላችሁ። ለመጠጫ የሚያገለግላችሁን እንደ ማግ ወይ ሳህን፣ ድስት የመሳሰሉትን ነገር ቀደም ብላችሁ አስቀድማችሁ ከገዛችሁ ልትወጡ ስትሉ ጥቃቅን ይመስላሉ እንጂ እነዚህ ገንዘቦች ጥቃቅን ይመስላል ስናያቸው ትንንሽ ይመስላሉ እንጂ ብዙ አማውንት ኦፍ ማኒ ይዝብናል። ስለዚህ ለመከራየት እንደዚህ ስታስቡ ትንንሽ የሚባሉ ነገሮችን ማስቀመጥ የምትችሉትን ነገሮች ቤተሰቦቻችሁ ጋር እያላችሁ አስቀድማችሁ ብትገዙ ወይንም የምታጠራቅሙ የተሻለ ነው ብዬ አስባለሁ። የኔን ተሞክሮ ለመንገር ያህል እኔ ከመውጣቴ ከረጅም ጊዜ በፊት ምናልባት ከሁለት አመት በፊት ጀምሮ ነው እቃዎቼን መግዛት የጀመርኩት። ያም እንደ ኦቨን፣ ስቶቭ፣ መጥበሻ እና ደግሞ ለማኪያቶ የሚያገለግሉ ማግ፣ ሳህን የመሳሰሉትን ነገሮች አስቀድሜ ነበር የገዛሁት እና እንደውም አስታውሳለሁ ቀደም አድርጌ ከመግዛቴ ብዛት ለምሳሌ ቤት ያለው እናቴ ቤት ያለው ስቶቭ ሲበላሽ የኔን ስቶቭ አውጥተው ይጠቀሙ ነበርና እንደዛም ሆኖ ግን አስቀድሜ መግዛቴ በኋላ ላይ አሁን ላይ ቢሆን ከገባው በኋላ ቢሆን ኖሮ ቆይ ለዚህ ስለው ላልገዛው ይችል ነበር እነዚህ እቃዎች ማለት ነው። ስለዚህ አስቀድሜ መግዛቴ በጣም ነው የጠቀመኝ። ሜቢ እናንተም ይሄ ጠቅማችኋል ብዬ ሌላው ነገር ደግሞ ምንድነው ለመውጣት ስናስብ ዝግጁ መሆን ያለብን ነገሮች አሉ። ዝግጁ መሆን አለብን ከምንላቸው ነገር ውስጥ አንደኛው ኢሞሽናሊ ወይንም በስሜት ምን ያህል ስታብሎች ነን የሚለውን ነገር ማሰብ ያስፈልገናል። ያው ቀላል ይመስላል እንጂ ኢሞሽናሊ ስታብል መሆን ወይንም ዝግጁ መሆን በጣም አስፈላጊ ነገር። ለምሳሌ ብቻችሁ መሆን የሚያስደስታችሁ አይነት ናችሁ ወይንስ ደግሞ ብቻችሁን ስትሆኑ ልክ እንደተተዋችሁ ወይንም ብቻችሁን እንደቀራችሁ ይሰማችኋል? የብቸኝነት ስሜት ያጠቃችኋል? ብቻችሁን ስትሆኑ የምትጠነክሩበት መንገድ እንደሆነ ይሰማችኋል? እነዚህን ነገሮች እነዚህን ጥያቄዎች በደንብ ልናስብባቸው ይገባል። ለነዚህ የምንሰጠው መልስ በስሜታዊ ረገድ ምን ያህል ዝግጁ ነን የሚለውን የሚያሳይ ነው። እና ደግሞ ስንወጣ በራሳችን ነው ዲሳይድ የምናደርገው። ቤተሰቦቻችን አሁን በእኛ ህይወት ላይ ላይወስኑልን ነው ማለት ነው። በጊዜ መግባት ሊሆን ይችላል፣ አብስሎ መመገብ፣ ማጽዳት ወይ ስራ መስራት ወይ አለመስራት፣ መተኛት፣ መነሳት የመሳሰሉትን ቀላልም ትልልቅም የሚመስሉ ጉዳዮችንም ሆኑ ውሳኔዎችን የምንወስነው በራሳችን ነው። ስለዚህ ኢሞሽናሊ ወይንም በስሜታዊ ዝግጁ ካልሆነን እነዚህን ውሳኔዎች ሌሎች ሰዎች እንዲወስኑልን ልናደርግ ወይንም ኑሯችንን ሌሎች ሰዎች ሊድ እንዲያደርጉን ወይንም እንዲመሩን ልናደርግ ነው ማለት ነው። እና ደግሞ ስሜታችን ሰው አጠገባችን ሲሆንና ሳይኖር ምን ያህል ነው የሚቀያየረው ወይንም ምን ያህል
ስሜታዊ እንሆናለን። ሰው ካልኖረ ወይንም አጠገባችን የሚበላ የሚጠጣ ሰው ከሌለ አብሮን የሚያደርሰው ከሌለ ደስተኛ አይደለንም ወይንም ኮምፎርታብል አንሆንም ወይ የሚለውን ነገር ማየት ያስፈልገናል። እንደዛ ካልሆነ እነዚህ ጥያቄዎች ምን ያህል በስሜት ወይንም በኢሞሽናሊ ምን ያህል ሬዲ ነን ምን ያህል ዝግጁ ነን የሚለውን የሚያሳዩ ጥያቄዎች ናቸው። ሁለተኛው ደግሞ በገንዘብ ወይንም ፋይናንሻሊ ስቴብሎች ነን የሚለውም ወሳኝ ነገር። ተከራይታችሁ ለመውጣት ስታስቡ መጀመሪያው ሂሳባችሁንም ማስላት ያስፈልጋል። ለምሳሌ የምታገኙት ገቢ ምን ያህል ነው? ምን ያህልስ ነው ልታባክኑ ያሰባችሁት? ወይንም እርን የምታረጉት ስንት ብር ነው? ኢቭን ባይብል እንኳን የሚለው ምንድነው አንድን ህንጻ ለመገንባት አስቦ መጀመሪያ ቁጭ ብሎ ሂሳቡን የማያሰላ ሰው ማን ነው ይላልና አንድ ግንብ መስራት የፈለገ ሰው ወይንም አንድ ህንጻ መስራት ፈልጎ አንድ ሰው ወጪ ገቢውን ሳያሰላ እንዲሁ ዝም ብሎ ቢያስቆፍርና ቢውልድ ማድረግ ቢጀምር ስራውን እየሰራ ያለ በመሃል ገንዘብ ሊያጥረው ይችላል። ለሰራተኛ የሚከፍለው ገንዘብ ሊያጣ ይችላል። ስለዚህ በገንዘብ ረገድ ሬዲ ነን የሚለው በጣም ወሳኝ የሆነ ነገር ነው ማለት ነው። አንድ ሰው ፋይናንሺያሊ ወይንም በገንዘብ አንፃር በጣም ሬዲ መሆን አለበት የሚለው ለምሳሌ ምግብ ለመግዛት አስፈላጊ የሆኑ ክፍያዎችን መብራት፣ ውሃ፣ የቤት ኪራይ የመሳሰሉትን ለመክፈል ምን ያህል ዝግጁ ነን የሚለውም በጣም ወሳኝ ነገር ነው ማለት ነው። ይሄ ብቻ ሳይሆን ደግሞ ፋይናንሻሊ ስቴብል ሲባል ምናልባት እንዲሁ ከእጅ ወደ አፍ ብቻ ሳይሆን ደግሞ አንዳንድ ጊዜ ኢመርጀንሲ የሆነች ነገሮች ያጋጥሙናል። ልንታመም እንችላለን፣ ልንወድቅ እንችላለን። ያለንበት ቦታ ኦር የምንበላበት ኤሌክትሪክ ቢበላሽ የመሳሰል ኢመርጀንሲ የሆኑ ነገሮች ሊያጋጥሙን ስለሚችሉ ከዚህ አንፃር ምን ያህል ፋይናንሻሊ ስቴብል ነን የሚለውን ማሰብ አለብን ማለት ነው። ደግሞ ኤክስትራ የሆኑ ደግሞ ተጨማሪ የሆኑ ደግሞ ወጪዎች አሉ። እኛ ያው ልብ የማንላቸው እንደ ተከራይተን መኖር ብቻ ሳይሆን ለፈርኒቸር ወይንም ለቤት ዕቃ የምናወጣው ለምግብ የምናወጣው ሊሆን ይችላል። ለኢንተርኔት፣ ለትራንስፖርቴሽን ኮስት የምናወጣቸው ነገሮች አሉ። እነዚህም በሙሉ ግምት ውስጥ ማስገባት አለብን ማለት ነው። ስለዚህ ይሄንን አካቶ የቤት ኪራይ ከፍሎ ምግባችንን ችሎ ኢፍ ኢመርጀንሲ ነገር ያው በየጊዜው ያጋጥምም ግን እሱን እንኳን ሲያጋጥም ኢመርጀንሲ ነገሮች ሲያጋጥሙ እሱ መውጣት የምንችልበት የተወሰነ ገንዘብ ሴቭ ማድረግ የሚያስችለን እንደ ትራንስፖርቴሽን ኮስት፣ ለመብራት፣ ለውሃ የመሳሰሉትን ነገሮች መክፈል ያስችለናል ያለንበት ደሞዝ እየሰራን ያለነው ስራ ብለን ይሄን ማሰብ አለብን። ይሄ ሁለተኛው ነው። የመጀመሪያው በስሜት ምን ያህል ዝግጁ ነን የሚለውን አይተናል። ሁለተኛ ደግሞ ፋይናንሻሊ ወይንም ከአቅም ከገንዘብ አንፃር ምን ያህል ስቴብል ነን የሚለውን ማየት ያስፈልጋል። ሶስተኛ አሁን ፕራክቲካል የሆነ ስኪል ላይ ልንመጣ ነው። አንዳንዶቻችን ማብሰል ሳንችል ከቤተሰቦቻችን ቤት ብንወጣ እና ቤት ብንከራይ ማን ኩክ ያደርግልናል? መቅጠር ባንችልና ሊያበስልልን የሚችል ሰው ባይኖር በፈለግነው ገንዘብ ላናገኝ ስለምንችል ምን ያህል ኩክ ማድረግ እንችላለን፣ ማብሰል እንችላለን፣ ማጠብ ልብስ ሊሆን ይችላል፣ ቤት ማጽዳት ሊሆን ይችላል። እነዚህ ተግባራዊ የሆኑ ስኪሎች ወይንም ብቃቶች ናቸውና ተግባራዊ የሆኑ ብቃቶች ምን ነገሮች አሉን ብለን ደግሞ ማሰብ ያስፈልጋል። ከዚህ እኔ እናቴ ቤት ያለው ብዙ ማበስል ሰው አይደለሁም። ስለማልችል ሳይሆን ብዙ ሴቶች ስለነበርን ቤት ውስጥ እና የሚያግዘን ሰው ስላለ ብዙ አላበስልም። ነገር ግን ማብሰል መቻሌ በጣም ጠቅሞኛል። ምክንያቱም ስራ ስገባ ደክሞኝ ስመጣ ምግብ ማብላት አለብኝ። ያው ሰርታችሁ ስትመጡ ያው መብላት አለባችሁና ኩክ ማድረግ ማትችሉ ከሆነ በቃ በራብ ልትሞቱ ነው ማለት ነው። እንደዛ ደግሞ አይሆንም። ስለዚህ ወሳኝ የሆኑ ነገሮችን ማወቅ ያስፈልገናል ማለት ነው። ከዚህ በተጨማሪ ደግሞ ለምሳሌ ዋሽንግ ማሽናችሁ ቢበላሽ፣ ኤሌክትሪካችሁ ቢበላሽ፣ ቧንቧ ጥገና ቢያስፈልጋችሁ ያው ሁሉንም ትችላላችሁ ማለት እንኳን ባይሆን ግን እነዚህ ስኪል የተወሰነ ያህል ካላችሁ ባለሙያው እስከሚመጣ ድረስ ሰርቫይቭ ማድረግ ትችላላችሁ ማለት ነው። እነዚህ ፕራክቲካሊ የምንላቸው ወይንም ተግባራዊ የሆኑ ብቃቶች የምንላቸው ነው። ይሄ ሶስተኛው ነው ማለት ነው።
ሌላው ነገር ደግሞ ከነዚህ ባሻገር የግድ አስፈላጊ ነው ብዬ መዘርዘር ባልችልም ግን ቢሆን የሚመረጠው ለምሳሌ ጓደኞች ቢኖራችሁ ቤተሰብ ወይ እህት ወይ በቅርብ ልታወሩት የምትችሉት ሰው ካላችሁ ማማከር የምትችሉት ችግር ሲያጋጥማችሁ ሊረዳችሁ የሚችል ሰው መኖሩንም you have to make sure ይሄን በጣም አስፈላጊ ነው ማለት ነው። ከነዚህ ሁሉ ባሻገር ደግሞ በጣም እኔ ቫልዩ የምሰጠው ነገር ልትወጡ ያሰባችሁት ለምንድን ነው? የእውነት መከራየት የፈለጋችሁበት ዓላማ ወይም ማይንድሴታችሁ ምንድን ነው? ከቤተሰብ ጭቅጭቅ ነው መላቀቅ የፈለጋችሁት ወይንስ ደግሞ ራሳችሁን ችላችሁ ስትኖሩ ጠንካራ መሆንን መማር ስለፈለጋችሁ ነው የእውነት የምትወጡት? ይሄን ለራሳችሁ ልትጠይቁት የሚገባ ጥያቄ ነው። አንድ ሰው ነፃነት ፈልጎ የሚወጣ ከሆነ ልክ ከታሰረበት ቦታ እንደተለቀቀ ፍየል የሚገባበትን አያውቅም፣ ለአደጋ ያጋለጠዋል። ስለዚህ ስትወጡ የቤተሰባችሁን ጭቅጭቅ ጥላቻ ከሆነ ነፃነት የበለጠ ለማግኘት ፈልጋችሁ ከሆነ ልክ ስትወጡ ማንም ተቆጣጣሪ ስለማይኖራችሁ የህይወት አካሄዳችሁ መስመሩን የሳተ ይሆናልና ያህ እንዳይሆን ልትወጡ የፈለጋችሁት ለምንድን ነው የሚለውን ትክክለኛ በሆነ አይምሮ ማሰብ ያስፈልጋል ማለት ነው። ሰላም እንፈልጋችሁ ነው ወይ የምትወጡት? ወይ ኢንዲፔንደንት መሆን ስለፈለጋችሁ ነው ወይ ደግሞ ራስን ችሎ ከመኖር ጋር በተያያዘ ደግሞ ልምድ ማዳበር ስለፈለጋችሁ ነው የምትወጡት? ወይንስ በጓደኞቻችሁ ዘንድ እሷ እኮ ብቻዋን ተከራይታ ነው የምትኖረው፣ ጎበዝ ናት፣ ጠንካራ ናት መባል ስለፈለጋችሁ ነው? ከፕራይቬሲ ጋር በተያያዘ ነው ወይ የምትወጡት? እነዚህ ነገሮች ለራሳችሁ ልትጠይቁት ይገባል። የምወጣበት ዓላማ ምንድን ነው የሚለው ነገር ማለት ነው። እና ነፃነትን ፈልጋችሁ ስትወጡ ደግሞ ልትረሱ የማይገባው ነገር አብሮ የሚመጡ ኃላፊነቶች አሉ። እናንተ ተከራይታችሁ መውጣት ብቻ ሳይሆን ተከትሎ ደግሞ የሚመጣ ኃላፊነት ቅድም የዘረዘርናቸው ማብሰል፣ ማጽዳት፣ አንዳንድ ችግሮች ሲመጡ ፊክስ ማድረግ፣ ኢመርጀንሲ ሲመጣ ለሱ መክፈል፣ የቤት ኪራይ መክፈልን ጨምሮ ለመብራት፣ ለውሃ፣ ለምግብ የመሳሰሉትን ነገሮች ከመክፈል ሌላ ደግሞ ከስሜታችንም ጋር በተያያዘ እሱን ዲል ማድረግ ያስፈልገናል። ስለዚህ ነፃነት ፈልጋችሁ የምትወጡ ከሆነ በዚህ ረገድ በጣም ልታስቡበት ይገባል ማለት ነው። ይሄ ማለት ግን ራሳችሁን ችላችሁ ለመኖር መውጣታችሁ ስህተት ነው ማለት አይደለም። እኔ ያው እንደ ሰው ይለያያል። እኔ ትዳር በፊትም ሊሆን ይችላል ብቻውን ሰው ወጥቶ ቢኖር እመክራለሁ። ዓላማው ግን ምንድነው? ጠንካራ ይሆናሉ ብዬ ስለማስብ ነው። ኢንቴንሽናችሁ ያህ ከሆነ ያው እሱ ብቻ ሳይሆን ሌላም ዓላማ ሊኖራችሁ ይችላል። የምትወጡበት የራሳችሁ ምክንያት ሊኖር ይችላል። ግን እንደዛም ቢሆን እኔ ሰፖርት ስለማደርገው ነው። አንድ ምሳሌ ልንገራችሁ። ወደ ገጠራማ አካባቢ ወይ ራቅ ወዳለ ቦታ በእግር መንገድ መሄድ ቢያስፈልጋችሁና የምትሄዱበት ቦታ አዳር ቢኖረው ነገር ግን የያዛችሁት ምግብ ባይኖር፣ ድንኳን ባይኖር ወይ ካርታ ከሌለ ወይ ደግሞ እነዚህ መግጠም እንዴት እንደምትችሉ የማታውቁ ከሆነ ለሃኪንግ ትወጣላችሁ። ድንኳን እንኳን መትከል እንዴት እንደሆነ ካላወቀ ቢሄድና ምሽቱን እዛው ያሳልፍ ምን የሚፈጠር ይመስላችሁ? ከባድ ነው አይደል? ስለዚህ ትንንሽ የሚመስሉ እንደመጠገን፣ እንደማጽዳት፣ እንደማብሰል የመሳሰሉትን ነገሮች የማናውቅ ከሆነ ህይወታችንን አደጋ ላይ ነው የምንጥለው ማለት ነው። ይሄንን ደግሞ ለማወቅ አስቀድማችሁ ቤታችሁ የቤተሰባችሁ ቤት ወይንም የምትኖሩበት ቤት እያላችሁ ምግብ ማብሰልን መማር እንዲሁም ደግሞ አስቤዛ ከማድረግ ጋር በተያያዘ ገንዘብን በአግባቡ ከመጠቀም ጋር በተያያዘ በራሳችሁ ወይ ለአንድ ወር ወይ ለሁለት ወር የማንንም እርዳታ ሳትጠይቁ ቤትን አይቶ መሙላት ሊሆን ይችላል። ዘይት፣ በርበሬ ወይንም ለምግብ የሚያስፈልጉንን ነገሮች እናታችን ቤት እያለን ወይንም የምንኖርበት ቤት እያለን አስቤዛ ማድረግን ማብሰልን መለማመዳችን ጥሩ ነው። እንደዛ ከሆነ ስንወጣ አዲስ አይሆንብንም፣ አይከብደንም ማለት ነው። አወጣችሁት ግን ምንም ይሁን ምን ውሳኔ ላይ ከመድረሳችሁ በፊትና ተከራይታችሁ ከመውጣታችሁ በፊት እቅዳችሁን ወይንም ፕላናችሁን በደንብ ልታስቡበት ይገባል። አሳካዋለሁ ሆይ ይሆንልኛል የሚለውን በደንብ ማሰብ ያስፈልጋችኋልና አሰበበት ነገር ከሆነ አስባችሁ አቅዳችሁ የምትወስኑት ነገር ደግሞ የኋላ ውጤቱ ቆንጆ ነው የሚሆነውና ከዚህ ርዕስ ጋር በተያያዘ ሌላ ሰፋ ያለ ማብራሪያ የምትፈልጉ ከሆነ ወይንም
ደግሞ ጥያቄዎች ካላችሁ ኮሜንት ሴክሽኖች ላይ ልትጽፉልኝ ወይም ሀሳባችሁን ልታጋሩኝ ትችላላችሁ። አብራችሁ ስለቆያችሁ በጣም አመሰግናለሁ። የዛሬው የሚመስል ነበር። በቀጣይ ቪዲዮ ላይ እስከምንገናኝ ድረስ ላይክ፣ ሼር በማድረግ ተባበሩኝ እላለሁ።